በየቀኑ በሻዩ በለስላሳው ወይም በምንመገባቸው የታሸጉ ምግቦች ውስጥ የምንወስደው አንድ ማንኪያ ስኳር በህዋሶቻችን በጉበታችንና በደም ስራችን ላይ በየሰከንዱ ምን እያደረገ እንደሆነ ያውቃሉ? ዛሬ አንድ አስገራሚ ፈተና እንሞክራለን። ለ14 ቀናት ብቻ የተዘጋጀው ነጭ ስኳር ከምግብ ሰንጠረዣችን ሙሉ በሙሉ ብናስወግድ በሰውነታችን ውስጥ የሚፈጠረውን አስገራሚ የኬሚካልና የሰውነት ባዮሎጂ ሽግግር ደረጃ በደረጃ ይገረማሉ ያያሉ። ይህ የክብደት መቀነስ ወሬ ብቻ አይደለም። የሰውነታችንን ውስጣዊ ባዮሎጂ ዳግም የማንሳት ሳይንሳዊ ሂደት ነው። በዚህ ቪዲዮ ውስጥ ከቀን 1 የራስ ምታት ጀምሮ እስከ ቀን 14 የቆዳ ማበብና የቦርጭ መሟሟት ድረስ ያለውን ባዮሎጂካዊ ሚስጥር በግልጽ እንመለከታለን። ዝግጁ ከሆናችሁ ላይክ በማድረግ እንጀምር። የተዘጋጀ ስኳርና የኢንሱሊን ሚስጥር። የተቀነባበረ ስኳርና የተፈጥሮ ስኳር ልዩነት። በመጀመሪያ ደረጃ የተቀነባበረ ስኳር ስንል ምን ማለታችን ነው? በተፈጥሮ በአትክልቶች ውስጥ የሚገኝ ስኳር ከፋይበርና ከቫይታሚን ጋር ስለተያያዘ በሰውነታችን ላይ ጉዳት አያደርስም። እኛ የምናወራው በኢንዱስትሪ የተቀነባበረው ነጭ ስኳር በእና በለስላሳ መጠጦች፣ በኬክ፣ በብስኩት እና በታሸጉ ሱሶች ውስጥ ስለሚገኘው ድብቅ ስኳር ነው። የኢንሱሊን ወጥመድ። ይህን ስኳር በተመገብን ቁጥር በቆሽታችን የሚመረተው ኢንሱሊን የተባለ ሆርሞን ወደ ደማችን በከፍተኛ መጠን ይለቀቃል። ኢንሱሊን ደግሞ በሰውነታችን ውስጥ እስካለ ድረስ ሰውነታችን ስብ ማቃጠል ሙሉ በሙሉ ያቆማል። በምትኩ የሚበላውን ሁሉ ወደ ቦርጭና የውስጥ አካል ስብነት ይለውጣል። ታዲያ ይህ ስኳር ለ14 ቀናት ስናቆም ምን ይፈጠራል? የ14 ቀን የጊዜ ሰሌዳ። ቀን 1 እስከ ቀን 3 የፍላጎትና የፈተና ወቅት። በአንጎል ውስጥ ምን ይፈጠራል? ከቀን 1 እስከ ቀን 3 ያሉት ቀናቶች እጅግ ፈታኝ ናቸው። ስኳር በአንጎላችን ውስጥ የደስታ ሆርሞን የሚባለውን ዶፓሚን እንዲመረት ያደርጋል። ስኳር ማቆም ስንጀምር አንጎላችን የለመደውን የደስታ ሆርሞን መጠን በማጣቱ የተነሳ የስኳር ፍላጎት በከፍተኛ ሁኔታ ይጨምራል። አካላዊ ምልክቶችና መፍትሄዎቹ። በእነዚህ 3 ቀናት ውስጥ አካላዊ ምልክቶች እንደ መጠነኛ የራስ ምታት፣ ድካም ስሜት እና የባህሪ መለዋወጥ ሊያጋጥሙ ይችላሉ። ይህ የሚሆነው ሰውነታችን ከስኳር ኃይል ሰጭነት ወደ ስብ ማቃጠል የሚደረገውን የሽግግር ወቅት ስለሆነ ነው። መፍትሄዎቹ በእነዚህ ቀናት ውስጥ ውሃ ጠጡ። እንደ እንቁላል፣ አቮካዶና ለውዝ ያሉ ፕሮቲንና ጤናማ ስቦች ያላቸውን ምግብ በመመገብ አእምሯችሁን አረጋጉ። ሁለተኛ ከቀን 4 እስከ ቀን 7 የውሃ እብጠት መቀነስና የኢንሱሊን ማረፍ። የተከማቸ የውሃ እብጠት መውጣት። ከቀን 4 በኋላ ድንቅ ለውጥ ማየት ትጀምራላችሁ። በሰውነታችሁ ውስጥ ያለው የኢንሱሊን መጠን በከፍተኛ ሁኔታ መውረድ ይጀምራል። አብዛኛው ሰው በዚህ ሳምንት ከ1 እስከ 3 ኪሎ ይቀንሳል። ይህ ግን የስብ መቀነስ ሳይሆን የተከማቸ የውሃ እብጠት መውጣት ነው። ለምን ይረግፋል? ሳይንሱ እንደሚነግረን 1 ግራም ስኳር በሰውነታችን ውስጥ ከ3 እስከ 4 ግራም ውሃ ይዞ ይቆያል። ስኳር ሲቆይም ኩላሊታችን የተከማቸውን ከመጠን በላይ ፈሳሽ ያስወግዳል። በዚያም ምክንያት የፊት፣ የአይን ዙሪያና የእግር እብጠት ይረግፋሉ። ሆድ መነፋት ሙሉ በሙሉ ይጠፋል። 3 ከቀን 8 እስከ 11 የጉበትና የቦርጭ ስብ ማቃጠል፣ የውስጥ አካል ስብ ማቃጠል። አሁን ወደ ወርቃማው ደረጃ ደርሰናል። እስከ ቀን 7 ድረስ ጉበታችን በውስጡ ያከማቸውን የስኳር ክምችት ጨርሶ ያጠናቅቃል። አሁን ጉበታችን ኃይል ለማግኘት አንድ አማራጭ ብቻ ይቀረዋል። እሱም በሆዳችንና በውስጡ አካላቶች ዙሪያ ያሉትን ስብ ወይም ቦርጭ አሟምቶ ወደ ኃይልነት መለወጥ። ወጥ የሆነ ኃይልና የአእምሮ መረጋጋት። በዚህ ወቅት ከምግብ በኋላ የሚመጣው ድካምና የ7 ሰዓት መተኛት ይቆማል። ቀኑ ሙሉ ወጥ የሆነ ከፍተኛ የኃይል ስሜትና የአእምሮ መረጋጋት እንዲሁም የትኩረት አቅም ታገኛላችሁ። ምክንያቱም የደም ስኳራችሁ እንደቀደሙ አይስተቀልም ወይም አይወርድም። 4 ከቀን 12 እስከ ቀን 14 የቆዳ ማበብና የህዋሳት እድሳት። ራ ቆዳና የእርጅና መከላከል። መጨረሻዎቹ ቀናት በሰውነታችን ውስጥ ያለው ህዋሳት እብጠት በከፍተኛ ሁኔታ ይቀንሳል። ስኳር በቆዳችን ውስጥ የሚገኘውን ፕሮቲን በመጉዳት ለቆዳ መጨማደድና ለቡግር ዋና ምክንያት ነበር። ስኳር ሲቆም የፊት የቆዳ መጽዳት፣ ማብራትና የቡግር መቀነስ በግልጽ ይታያል። እንቅልፍ ጥራትና የጣዕም ህዋሳት እድሳት። በተጨማሪም የጭንቀት ሆርሞን መጠን በማስተካከል ምክንያት ጥልቅ የሆነ እንቅልፍ ማግኘት ትጀምራላችሁ። ሁሉም በላይ ደግሞ አንደበታችሁን የጣዕም ህዋሳት ስለሚታደሱ ያለ ስኳር የምግብ ተፈጥሯዊ ጣዕም መደሰት ትጀምራላችሁ። እስካሁን ቪዲዮ እየተመቻችሁ እንደሆነ ተስፋ አድርጋለሁኝ። ላይክ ማድረጋችሁን እንዳትረሱ።
ይህ የ14 ቀን ፈተና በቀላሉ ለማለፍ እነዚህ 3 መፍትሄዎችን ተግብሩ። ውሃና ፈሳሽ አብዙ። የስኳር ፍላጎት ሲመጣ 1 ብርጭቆ ውሃ ከትንሽ ጭማቂ ጋር ጠጡ። ድብቅ ስኳሮችን ለዩ። የታሸጉት ሶሶች፣ የፍራፍሬ ጭማቂዎችና የፋብሪካ ምግቦች ውስጥ ድብቅ ስኳር ስላለ የይዘት ማብራሪያዎችን አንብቡ። በቂ ፕሮቲንና ፋይበር ይመገቡ። አትክልት፣ ጥራጥሬና እንቁላል ሆዳችሁ ተሞልቶ እንዲቆይ ስለሚያደርግ እነዚህን ተመገቡ። 14 ቀናት ስኳር ማቆም የክብደት መቀነስ ፈተና ብቻ ሳይሆን ሙሉ ሰውነታችን ዳግም የማንሳት አጋጣሚ ነው። እርሶም ይህንን የ14 ቀን ፈተና ከነገ ጀምሮ ለመሞከር ዝግጁ ኖት? ከዚህ ቀደም ስኳር አቁመው ያውቃሉ? ከሆነ ያዩት ለውጥ ከታች ኮሜንት ላይ አካፍሉኝ። ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለወዳጆቻችሁ ሼር በማድረግ እንዲሁም ተከታታይ ቪዲዮዎችን እንዲመጡላችሁ ሰብስክራይብ በማድረግ እንዲሁም ከጎን ያለችው የደወል ምልክት በመንካት ብቻ ዩቲዩብ ቤተሰብ ይሁኑ። አመሰግናለሁ።